አሜን አሜን ምክንያቱም ዘበለን አሜን አሜን ምንድነው ነገር ይዛይ እንደነዛለን አሜን ብሎ ነገር የለም መጽሐፍ ቅዱስን ዘምሩ እንኳን ዘምሩ በማስተዋል ዘምሩ ዘምሩ ለአምላካችሁ ምን አድርጉ ዘምሩ በማስተዋል ማለት ይበቃ መረዳት ያላችሁ ፍሬውን አንደርስታንዲንግ ኖሮ ማለት ነው ለማን እንደምትዘምር ምን እንደምታረግ ማለት ነው አሁን ብሪያውን አይመቸኝም አንዳንድ መዝሙር ዝም ብሎ ተነስቶ ወንዱ ተነስቶ 12 ዓመት ደም ሲፈሳ ይላል ሰውዬው በመጀመሪያ በመሰረቱ አይመቸኝ እኔ ነኝ ከፈለክ አንተ ማለት ይችላል የታወይ ጽድቅ የኛ ጽድቅ ኢየሱስ አሜን የኔ የመርገም ጨርቅ አለ ጽድቅ አሜን ነው ኢየሱስ አሜንና አዎን ሆኖልናል የገባው ሲለሱ ክብር ይሰጣል እግዚአብሔር ተመልከቱ ይሄን ግዙፍ ፕላኔት ሲመሰርት ወይም ሲያስቀምጥ ታውቃላችሁ አልነበረም ስለዚህ ቃል ያወጣው ስሙ ጠራው መሬት ሲለው የሌለው ነገር አሬት ብሎ መጣ የገባው ሲ አሜን አሜን ተመልከት ምድርን በቃሉ ነው የፈጠረው ሰማይን በቃሉ ፈጠረ እነዚህ ጨረቃን ከዋክብቶች እግዚአብሔር በቃሉ ከፈጠረ በኋላ መጽሐፍ ቅዱስ እንደሚነግረን ሁሉ በእርሱ ከፈጠረ በኋላ በስልጣኑ ቃል ደግፎ ያዛቸው ይላል ምን ማለት ነው መሬትን ፈጠረውና ከዛ ቀጠለና ምን አደረገው ማለት ነው እንዴት አንጠለጠለ በስልጣኑ ቃል ደግፎ ያዘው ማርስን ፈጠረ በስልጣኑ ቃል ደግፎ ያዘው ጁፒተርን ፈጠረ በስልጣኑ ቃል ደግፎ ያዘው ፕሉቶን ፈጠረ በስልጣኑ ቃል ደግፎ ያዘው ከዋክብቶቹን ፈጠረ ከዛ ከፈጠራቸው በቃሉ ፈጠራቸውና በስልጣኑ ቃል ደግፎ ያዛቸው አንዱ ከአንዱ ጋር ሳይገጭ በሰላም በሺህ የሚቆጥሩ ምዕተ ዓመቶች ጠቅላላ በራሳቸው ሞሪ የተቀሰቀሱ እንዲኖር ያደረጋቸው በቃሉ ፈጥሮ ደግፎ ነው ያዛቸው እነዚህ ጉዝ ይህም ተመልከቱ ይህን ፀሐይ ፈጠረውና ተመልከቱ ብዙ ጊዜ ሳይንቲስቶችም እንደሚናገሩት ወይም ደግሞ የተለያየ ነገር ብንመለከት ማለት ነው ፀሐይ ዝቅ ቢል ከባድ ነው ሙቀቷ አደገኛ ምድር ሊያጠፋት ይችላል በጣም ከፍ ቢል እንኳን አደገኛ ምክንያቱም አሁን ኖርዝ ፖልና ሳውዝ ፖል ላይ ጫፍ እኮ ያሉት ይርቱ ይርቆ በበረዶ ተሸፍነው ነው የሚኖሩት ተረግጦ የተቀመጠ ነው በቃሉ ተደግፎ ተይዟል እኔ ሆነ አጨበጭባለሁ ችግሩ የእግዚአብሔር ቃል ሰው ነው ሊደገፍበት ያልቻለ ሰው ነው ሊኖርበት ያልቻለ የእግዚአብሔር ቃል ጌታ ሲናገር ቃሌ መንፈስ ነው አለ ጌታ ኢየሱስ ደግሞ ሕይወት ነው ፊደል ይገላል መንፈስ ነው ተመልከቱ ዲቫይን ስፒሪት መለኮታዊ መንፈስ እኮ ከእግዚአብሔር አፍ ይወጣል መፍጠር ይችላል ማቃላት ይችላል የሰበረውን መጠገን ይችላል የተመሰቃቀለው ነገር ላይ ይስተካከል ካለ እንዴት እንደሆነ ሳታውቅ ይስተካከላል አሜን ኧረ አንድ ሰው ሲአሜን አሜን ኧረ የገባው ሰው አሜን አሜን የእግዚአብሔር ቃል ስለዚህ እግዚአብሔር ምንም ነገር ለማድረግ ሲፈልግ በቃሉ ነው የሚሰራው የልጁን መልክ በእኛ ውስጥ የሚያስቀምጠው በቃሉ ነው ቃል መንፈስ ነው ሕይወት አለበት ልክ ቃሉ ስትቀበል ሕይወት በአንተ ውስጥ እየበዛ ነው ሕይወት እንዲሆንላችሁ እንዲበዛላችሁ በጣም እውቀቱ በተለቀቀ ቁጥር ማለት ነው ሕይወት